የሷ በቀሏ እንባ ብቻ የሆነ እንባ ደግሞ ከባድ እንባ አደገኛ ነገር ነው። እንባን እንጠንቀቅ በተቻለም ማንንም እንዳያለቅስብን በሐያታችን። ነብዩ ሰለዋቱ ረቢ ወሰላሙ ዐለይሂ ስለ ሰው የሆነ ነገር ሲነገራቸው ነው አንዳች ነገር አትንገሩኝ፣ እኔ ከመካከላችሁ ስወጣ የማንም በደል የሌለብኝ ማንም ያላዘነብኝ ሆኜ መውጣት ፈልጋለሁ፣ ወደ አኺራ መሄድ ፈልጋለሁኝና ነው ብለው ከለከሉ። ሰለዋቱ ረቢ ወሰላሙ ዐለይሂ። የሚስት ለቅሶ ደጋግመን በየድሩሶቻችን እንላለን። የሚስት ለቅሶ ያለበት ባል ተስፋ ይቁረጥ፣ አይሳካለትም። የእናት ለቅሶ እንዳለበት ልጅ ነው፣ አይሳካለትም። ወላሂ እንድቹ ሐያቱ እንደተደበሰበሰ እንድቹ እዛችሁ እንደተንከባለለ አፈር እየላሰ የተነሳ እየወደቀ እየተነሳ ይኖራል። ወሀከዛ ላ የተገየር ወላ ይወፈቁ ሊተውፊቅ ላህ ዐዘ ወጀል። የትኛውንም መልካም የሆነ ነገር አያገኝም የሚስት ለቅሶ ያለበት። ወከዛሊከ ሁለተኛው ምስኪን የቲሞችን ጉዳይ ተጠንቀቁ አሉ ሰለዋቱ ረቢ ወሰላሙ ዐለይሂ። ኢዘን የምስኪንን በደልና የሚስትን በደል የቂያማ ዕለት አላህ ዳኛ፣ እነዛ ተበዳዮች ከሳሽ፣ እኔ ደግሞ ጠበቃ ሆኜ ነው መቆመው። ተጠንቀቁ ሰለዋቱ ረቢ ወሰላሙ ዐለይሂ። ከምና የተጠነቀቅ ስንታችን እንጠነቀቃለን? ያ ጀማ ክብደት ውስጥ ገብቶናል። ደካማ ስለሆነች እጅህ ላይ ስላለች ስለምታስተዳድራት አንተ ባልነህና አርጃሉ ቀዋሙና ዐለ ኒሳ እምትለዋን የቁርአን አያ ጃሂሉም ሁላ አፍዟታልና ዓሊፍን የማያውቁ ሁላ አርጃሉ ቀዋሙና ዐለ ኒሳ እምትለዋን አያ አፍዟታል። ለነብስያው ስለተመቸችው ወንዶች በሴቶች ላይ የበላይ ናቸው፣ ተቆጣጣሪ ናቸው፣ አስተዳዳሪ ናቸው፣ ገራፊ ናቸው፣ ደብዳቢ ናቸው ብሎ ስለተገነዘበ ነው። እንደዛ አይደለም የቁርአኑ አያ የሚለው። ወቢማ አንፈቁ ሚን አምዋሊሂም ቀዋማነት በማስተዳደሩ ነው። የሚያስፈልጋትን ነገር በማሟላቱ ነው። እንዳትሳሳት በመመለሱ በመምከሩ ኢላኺሪ ወንድ ሆነ አስተዳዳሪ ኃላፊነት ይሄ ዲሲሽን ሜከር የሆነ ሰው ማንነት ማለት ነው። በቃ ህይወት ላይ የምትወስነው አንተ ነህ። ስትወስነው ግን በጉልበት ሳይሆን አማክራሃት ተማምናችሁበት ግን የምትወስነው አንተ ነህ። الرجال قوامون على النساء ሲባል على كل حال بالضرب والشتم الشتم إن أرب الربا قالوا كو نبي صلوات ربي وسلامه ከወለዶች ሁላ ድርብርብ የሆነው ሪባ عرض المسلم የሙስሊም ወንድምህን ክብር መንካትክ ነው። ከወለዶች የከፋ ወለድ አሉ ሰለዋቱ ረቢ ወሰላሙ ዐለይሂ። ወለድን ሲነግሩን ማለት የወለድን ከባድነት ሲነግሩን ነገሩና ከወለዶች የከፋ ወለድ ደግሞ የአንድ ሙስሊምን ክብር ያላግባብ መንካትና ቀልቡን መስበር ማሸማቀቅ ነው አሉ ሰለዋቱ ረቢ። ስንቱን እያሸማቀቀን ቆየናል እንዴ! ስንቱን ጺም ያሳደገው ሱሪ ያሳጠረው ለዳዕዋ የሚንቀሳቀሰው ጥንካሬ ያለውን ኢማም፣ ጥንካሬ ያለውን የመስጂድ ኮሚቴ፣ ጥንካሬ ያለውን የኸይር ሰራተኛ የሆነ ኒቃብ የለበሰች ሂጃብ የለበሰች እስላማዊ ማንነት አመለካከት ያላቸውን ሰዎች በሙሉ ስናሳቅቀው ስናስጨንቀው ከረምን አይደል? ባለፈው ጊዜ ላይ ዋሃብያነ አክራሪነ ሱፊያነ ፍላንያነ አህላንያነ አሳስረሃለሁ ምናምን አረጋሃለሁ ስንባባል የነበርነው አልነበርን? አይሩድ አላህ ስንቱ ታሰረ በኛ፣ ስንቱ ተገረፈ በኛ፣ ከኛው በኛው። ያ ሱብሃንአላህ الظلم ظلمات يوم القيامة በደል ድቅድቅ ጨለማ ነው የቂያማ ዕለት። ተጠንቀቁት፣ አደጋ መጣባችኋል አሉ ሰለዋቱ ረቢ ወሰላሙሁ ዐለይሂ።